በዚህ ታሪክ ውስጥ አንድ ሰው በመጨረሻ እብድና አጠቃላይ የስነ ልቦና በሽታ እንዳለበት ያረጋግጣል። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ወደ ታሪኩ ከማለፌ በፊት የወንጀል ማህደር ቻናል የሚያቀርበው ታሪክ ዋነኛ ሐሳቡ ሰዎች በተለያየ አይነት መንገድ ለጥቃት ስለሚዳረጉ ከእንደዚህ አይነት ሁኔታዎች አስቀድመን እንድንጠነቀቅ ጭምር ነው። ስለዚህ ይህን ቻናል በእንደዚህ አይነት ሐሳብ እንድትረዱት ልነግራችሁ እወዳለሁ። ለምትሰጡኝ ቀና አስተያየት እጅግ በጣም አመሰግናለሁ። አዲስም ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ወደ ዛሬው በፍጹም ያልተጠበቀ መጨረሻ ስላለው ታሪክ ለፍ እንደ ኢሮፓያን አቆጣጠር በ2008 የ28 ዓመቱ ክሪስ ስሚዝ ጥሩ እየመጣ ያለ ሰራተኛ ነበር። ኤድ ሺን የተባለ ሰው በደቡብ ካሊፎርኒያ ውስጥ ኤልጂ ቴክ ለተባለ ሊድ ጀነሬሽን የሚባል ኩባንያ ሰርቷል። ኢድ እንደ አማካሪ ወደ ቡድናቸው እንዲመጣ ክሪስን ቀጥሯል። ክሪስና ኢድ በጣም የተለያዩ ሰዎች ቢሆኑም ስራቸው ላይ ግን ጥሩ ናቸው። ክሪስ ወጣ ያለና ቀለል ያለ ሰው ነው። በጣም ይዝናናል፣ ተጫዋች ሰው ሲሆን ኮሌጅ ግን አልገባም። ኢድ ደግሞ በተቃራኒው በሳል፣ ረጋ ያለና የተማረ ሰው እንዲሁም የሶስት ልጆች አባት ነው። በእያንዳንዱ እሁድ ወደ ቤተክርስቲያን የሚሄድ ነው። ሁለቱ ግን አንድ የሚያመሳስላቸው ነገር ቢኖር እጅግ በጣም ሀብታም መሆን የጋራ ፍላጎት አላቸው። በኤልጂ ቴክ ውስጥ ለጥቂት ጊዜ አብረው ከሰሩና ለራሳቸው ጥቂት ነገር ካመቻቹ በኋላ ኤልጂ ቴክን ትተው የራሳቸው የሊድ ጀነሬሽን ንግድ ከፈጠሩ ብዙ ገንዘብ ማግኘት እንደሚችሉ ተገነዘቡ። በ2009 መጀመሪያ ላይ ይህን አደረጉ። ኤልጂ ቴክን ትተው 800 ኤክስቼንጅ የተባለ አዲስ ኩባንያ አቋቋሙ። ይህ ድርጅታቸው ወዲያውኑ በሚሊዮኖች የሚቆጠር ዶላር ገቢ ማመንጨት ጀመረ። 80 ያህሉ ትርፍ ነበር። በዚህ አስደናቂ ጊዜ ክሪስ ገንዘቡን መሰረታዊ የሚላቸውን በቅንጡ መንገድ ተጠቅሞበታል። ከዚያም ባሻገር ኤሪካ የተባለች ባሌት ዳንሰኛ ሴት ጋር ተዋወቀ። በአጠቃላይ ክሪስ እየተረጋጋ ህይወቱን በአዲስ መንገድ እየገነባ ያለ ይመስላል። ስለ ኢድ ደግሞ መጀመሪያውንም የተሻለ ህይወትና ጥሩ ቤተሰብ እንዲሁም አባት ቢሆንም ያን ጥሩ ገጽታውን ግን እየቀየረ መጣ። ገንዘቡን በላስ ቬጋስ ለፓርቲና ቁማር ይጠቀም ጀመር። ኢድ በኤልጂ ቴክ በነበረበት ጊዜ ንግዱን ለማመንጨት በየጊዜው ወደ ላስ ቬጋስ ይሄድ ነበር። ስለዚህ እዚያ ያለ የቁማር ሱስን አዳብሯል። እሱና ክሪስ የራሳቸውን ድርጅት ሲመሰርቱ የንግድ ልውውጥ ለማድረግ ወደ ላስ ቬጋስ መሄዳቸውን ቀጥለው ነበር። ግን እሱና ክሪስ ገንዘብ ማግኘት ሲጀምሩ የኢድም የቁማር ሱስ በ10 እጥፍ አደገ። ከጥሩ መስመሩ ሙሉ በሙሉ ወጣ። ኢድ በላስ ቬጋስ ውስጥ በጣም ብዙ ገንዘብ እያጠፋ ሄደ። አንዳንዴም ለዚህ ቁማር በግል አውሮፕላኑ ይሄዳል። ክሪስ ስለ ኢድ እብድ የውጪ ልማዶችን ምን ያህል እንደተገነዘበ ግልጽ አይደለም። ምክንያቱም ክሪስ ከሱ ጋር ወደ ላስ ቬጋስ ብዙም አይሄድም ነበር። ሰዎቹ እስከዚያው ዓመት ጥቅምት ድረስ በየራሳቸው ህይወት ውስጥ እየኖሩ ነበር። ግን አንድ ነገር ድንገት ተፈጠረ። ይህም ኢድ በማጭበርበር ወንጀል ተከሰሰ። የቀድሞ የኤልጂ ቴክ አሰሪያቸው ኢድ ከንግድ ስራቸው ወደ 2 ሚሊዮን ተኩል ዶላር ወስዷል ሲል ተናገረ። እነዚህ ክሶች ሙሉ በሙሉ ውሸት መሆናቸውን ኢድ ለክሪስ ተናግሯል። ነገር ግን ክሪስ በኢድ ላይ አንድ ነገር ካላደረገ የጋራ ከሆነው ድርጅታቸው ላይ ገንዘብ ሊወስድ ይችላል ብሎ ተጨነቀ። ክሪስ ወዲያው ራሱን ከንግድ አጋሩ መጠበቅ እንዲጀምር ጠበቃ ቀጠረ። በቀጣዮቹ ጥቂት ወራት ኢድና ክሪስ ከኢድ የፍርድ ቤት ቀጠሮ በፊት ከድርጅቶቻቸው ልውጦችን ለማስኬድ ሞክረዋል። ግን በጣም ከባድ ነበር፣ ምክንያቱም እምነታቸው ሙሉ በሙሉ በእነዚህ ክሶች ወድሟል። በግንቦት ወር 2010 ዓመተ ምህረት ኢድ በወንጀል ከቀድሞ ካምፓኒ በወሰደው ገንዘብ ተከሰሰ። የእስር ጊዜውን ለማስቀረት ኢድ ለኤልጂ ቴክ ወደ $800,000 የሚጠጋ ይኖርበታል በሚል ተስማማ። ግን ኢድ $800,000 አልነበረውም። ማድረግ የሚችለው ብቸኛው መንገድ ከጋራ ድርጅታቸው መውሰድ ነው። ግን ይህን ለማድረግ ክሪስን መፈረም ይጠበቅበታል። ኢድ ለክሪስ ይህን ጥያቄ ሲያቀርብለት እምቢታውን ገለጸለት። ነገር ግን ከጥቂት ሳምንታት በኋላ ከጠበቃው ጋር ከተነጋገረ በኋላ ክሪስ በመጨረሻ ከሱ ጋር ለመገናኘትና አንድ አይነት ስምምነት ላይ ለመድረስ ዝግጁ መሆኑን ነገረው። እናም ሰኔ 4 ቀን ሁለቱ ሰዎች በቢሮአቸው ተገናኙ። ክሪስ የንግዱን ክፍል በ1 ሚሊዮን ዶላር ያህል ለኢድ ለመሸጥ ወሰነ። ከዚያም ኢድ ዕዳውን ለመክፈል በጣም ጥሩ አጋጣሚ ሆነለት። ምንም እንኳን ይህ ሁኔታ ምን ያህል ከባድ ቢሆንም ክሪስ ለሱ ጥሩ እድል እንደሆነ ተሰምቶታል። ቢሆንም ግን የ1 ሚሊዮን ዶላር ክፍያ በማግኘቱ ወጥቶ ለማክበር ፈለገ። ስለዚህ ከዚህ ስብሰባ ከጥቂት ቀናት በኋላ ክሪስ ቤተሰቡን በኢሜል ወደ ደቡብ አሜሪካ ለ3 ሳምንት እረፍት ለማድረግ ሊሄድ እንደሆነ የሚገልጽ ጽሑፍ ላከላቸው።
እናም ይህን ባለ 45 ጫማ ጀልባ በተከራየ ጊዜ ሙሉ ጊዜውን በውሃው ላይ እየተንሳፈፈ ይጓዛል። እሱ ካፒቴን ቀጥሯል፣ እንዲሁም ምግብ አብሳይም ቀጥሯል። ስለዚህ ይህ ህልም የሆነ የእረፍት ጊዜ ይሆናል ማለት ነው። ከሴት ጓደኛው ኤሪካ ጋር ግንኙነቱን ማቋረጡን ነገራቸው። ግን በዚህ የእረፍት ጊዜ የምትመጣ ቲፋኒ የተባለች አንዲት የሴት ጓደኛ እንዲያዘም ነገራቸው። ቤተሰቦቹ ስለ ኤሪካ የሚናገረውን ዜና ሲሰሙ በጣም ተገረሙ። ምክንያቱም ሊጋቡ ነው ብለው እያሰቡ ስለነበር። ግን ጉዞው ራሱ ከባህሪው የወጣ አልነበረም። ክሪስ ሁልጊዜ ለረጅም ጊዜ እንዲህ ሲል ተናግሮ ነበር። በመጨረሻም አደረገው። በሚሊዮኖች የሚቆጠር ዶላር በጥሬ ገንዘብ ነበረው። ወደ ፓሲፊክ በመርከብ ሊንሸራሸር ነው እና ከአስጨናቂው ዓለም ወጥቶ ሰላማዊ ጊዜን ብቻውን ሊያሳልፍ ነው። አሁን በመጨረሻ ይህን ለማድረግ እድል ነበረው። ቤተሰቦቹም ሲመለስ እንደሚገናኙ ነገሩት። ነገር ግን 3 ሳምንታት አለፉ እና ክሪስ ወደ መኖሪያ ቤቱ አልተመለሰም። በምትኩ ለቤተሰቡ ኢሜል ልኮ ይህን አስደሳች ጊዜ እንደሚያሳልፍ ነገራቸው። ኢየሱ ሲመኘው የነበረ ምርጥ ጉዞ እንደሆነና ወደ ቤት ከመምጣት ይልቅ በዓለም ዙሪያ በመርከብ መጓዙ እንደሚቀጥልና በዚህ ጊዜ ብቻውን ከህዝብ ጋር ያለውን ግንኙነት በማቋረጡ ደስተኛ መሆኑን ነገራቸው እና እንደገና ቤተሰቡ እሺ ስትመጣ እንገናኛለን አሉት። ነገር ግን በሚቀጥሉት ሳምንታትና ወራት ውስጥ ክሪስ ይህንን የእረፍት ጊዜ አራዘመው። ኢሜሎቹም ወደማይሆን መስመር ያዙ። ክሪስ ከመዝናናት ይልቅ በጭንቀት ተውጦ አደንዛዥ ዕፅ እየወሰደ እንደሆነ ተናገረ። ይባስ ብሎም ራሱን እንደሚጎዳ ተናግሯል። ይህን ጊዜ ወላጆቹ በጣም ተጨንቀው ወደ ቤት እንዲመለስ ጠየቁት። ግን ይህን በተናገሩ ቁጥር ክሪስ የኢሜል ቃናውን በድንገት ይለውጣል እና በጣም አስደሳች ጊዜ እንደሚያሳልፍና ደህና እንደሆነ እንዲሁ የተወሰነ ጊዜ ለብቻው መሆን እንደሚፈልግ ነገራቸው። በመጨረሻ በታህሳስ ወር 2010 ዓ.ም ክሪስ በዚህ የእረፍት ጊዜ ከወጣ ከ6 ወራት በኋላ ወንድሙ ፖል አግኝቶ ከሱ ጋር በሚቀጥለው የካቲት ወር ወደ ኮስታሪካ እንደሚመጣ ጠየቀው። ፖልም በጣም ተደስቶ ያለምንም ማመንታት ይሄዳሉ አለ። እሱና ሌሎች ቤተሰቡ የጋራ እፎይታ ተነፈሱ። አሁን ከቤተሰቦቻቸው አንዱ ክሪስን ማየት ይችላል። ስለዚህ ያለበትን ሁኔታ ያረጋግጣሉ ማለት ነው። ይህ የኢሜል ልውውጥም ብዙም ሳይቆይ ክሪስ ወደ ኮንጎ እንደሚያመራ ለቤተሰቡ ነገራቸው። አንዳንድ የወርቅ ሳንቲሞችን ለመግዛት ለተዘጋጀ ነጋዴ ሊሸጥ በመሆኑ በጣም ተደስቷል። ከዚህ በኋላ ምንም ተጨማሪ ኢሜሎች አልነበሩም። ቤተሰቡ የወርቅ ገዢ ክሪስን ጠልፎ ወይም ጉዳት አድርሶበት ሊሆን ይችላል የሚል ስጋት አደረበት። ግን ክሪስ ለቤተሰቡ በጻፋቸው ኢሜሎች መካከል ረጅም ጊዜ ሊሄድ ስለሚችል ከወንድሙ ፖል ጋር የሚገናኝበትን ጊዜ ሊያራዝም ነው። ነገር ግን እንደ አውሮፓውያን አቆጣጠር የካቲት 2011 ፖል ከክሪስ ጋር ለመገናኘት ወደ ኮስታሪካ የሚበርበት ጊዜ ነበር። ክሪስ ያረፈበትን ቦታዎች ለማረጋገጥ ኮስታሪካ ወዳለው ሆቴል ደወለ። ሆቴሉ ስለ ክሪስ ስሚዝ ሰምተን አናውቅም አለ። እንዲሁም በስሙ ምንም የተያዙ ቦታዎች የሉም አሉ። እናም ፖል ስለ ጉዳዩ ለቤተሰቡ ነገራቸው። ፖል ወደ ኮስታሪካ ባይሄድ የተሻለ እንደሆነ ወሰኑ። ምክንያቱም ክሪስ እዚህ አልነበረም። ቤተሰቡ በምትኩ ከስቴት ዲፓርትመንት ጋር ተገናኝተው ልጃቸው ወንድሙን እንዲያገኙ መርዳት ይችሉ እንደሆነ ጠየቋቸው። እዚህ ጋር ነው አንድ እንግዳ የሆነ ነገር እንዳለ የተረዱት። የስቴት ዲፓርትመንቱ የክሪስ ፓስፖርት ከዩናይትድ ስቴትስ እንዳልወጣ አወቀ። ቤተሰቡ ያ የማይቻል ሆኖ አገኙት። ምክንያቱም ላለፈው ዓመት ክሪስ በዓለም ዙሪያ በመርከብ ይጓዝ እንደነበር ነው የሚያውቁት። የግዛቱ ዲፓርትመንት ግን ያገኘውት ይህንን ነው አለ። ወዲያውኑም የክሪስ አባት ኤድን ለማነጋገር ወደ ካሊፎርኒያ ሄደ። በዚህ የእረፍት ጊዜ ከመውጣቱ በፊት ክሪስን ያየው የመጨረሻው ሰው ማን ነበር የሚል ጥያቄ ጠይቀው ኤድ ክሪስ የት እንዳለ ምንም ሐሳብ እንደሌለው ተናገረ። ነገር ግን ክሪስ የሐሰት ፓስፖርት እንዳለውና ለዚህም ሊሆን ይችላል ፓስፖርቱ ከሀገር እንደወጣ ያልታየው ብሏል። የክሪስ አባት በዚህ መረጃ ምን ማድረግ እንዳለበት አያውቅም ነበር። ስለዚህ ምርመራውን ፖሊስ እንዲመለከተው አደረገ። ሪፖርቱ ከቀረበ በኋላ ብዙም ሳይቆይ ፖሊሶች ለምርመራ መጡ። ኤድ ክሪስ የት እንዳለ እንደማያውቅ በድጋሚ ተናገረ። የውሸት ፓስፖርት እንዳለውና በጥሩ መግባባት እንዳልጨረሱም በመጨረሻ ጠብና ንትርክ ላይ በመጨረሻው ቀን እንደነበሩ ተናግሯል። በመሆኑም ለዛ ነው ከሄደ ጀምሮ ከክሪስ ምንም አይነት ነገር እንዳልሰማ ምክንያት ይሆነው አላቸው። ኤድ ለፖሊስ የሚሰጠው ብዙ ነገር አልነበረው። ፖሊሶችም ይህ መረጃቸው ጉዳዩ የጠፋ ሰው ብለው ወሰዱት። የድርጅታቸው የቢሮ ህንፃ ንብረት አስተዳዳሪ ከጊዜ ወደ ጊዜ እየተበሳጨ ነበር። ክሪስ የንግዱን ክፍል ለኤድ ከሸጠ ብዙም ሳይቆይ ያ ህንፃ ከዛ ቢሮ ወደ ሌላ ገብቷል።
ይህን ሰዓት ኢድ $40,000 የሆነውን የመጨረሻ የቤት ኪራይ አልከፈለም ነበር እና የንብረት አስተዳዳሪ ከኢድ ጋር ለመገናኘት ደጋግሞ ሞክሮ ነበር። ነገር ግን ኢድ ሙሉ በሙሉ ከአስተዳዳሪው ርቋል። አንድ ቀን የንብረቱ አስተዳዳሪ ስለ ኢድና በቢሮ ውስጥ ለሌላ ተከራይ ስለከፈለው የወንጀል ክፍያ ያስታውሳል። ጆዱል የሚባል የግል መርማሪ ነበር። በዚህ ውይይት ወቅት ስራ አስኪያጁ ኢድ ይህን ክፍያ አለመፈጸሙ ብቻ አይደለም እያለ ነበር። በቅርብ ጊዜ ስለጠፋው የንግድ ጓደኛው አሁንም በፖሊስ ተጠይቆ ነበር። ስለዚህ ጆ ወዲያውኑ ተያዘ። በኋላም ይዘው የበፊቱ ድርጅታቸው ክፍል ውስጥ የሆነ ነገር እንዳለ ነገራቸው። እናም ስራ አስኪያጁ ወደ ድሮ ድርጅታቸው ቦታ ሄዱ። ከዚያም ከፍተው ገቡ። የክሪስ ቢሮ በነበረበት የብር መያዣው ላይ ወዲያውኑ ደም እንደተረጨ ተመለከቱ። እንዲሁም በጣራው ላይና በግድግዳው ላይ የደም መፍሰስን አገኙ። አሁን ላይ ነው ተደብቀው የቆዩት ያልተጠበቁት ሚስጥሮች ወጡት። ክሪስ የንግዱን ክፍል ለኢድ በጭራሽ አልሸጠውም ነበር። በዚያን ቀን ሰኔ 4 ቀን 2010 ክሪስ ከኢድ ጋር የተወሰነ ስምምነት ላይ ለመድረስ ወደ ቢሮ ገባ። ነገር ግን ኢድ ክሪስ ውስጥ ሲገባ ወዲያው በቢላ ነገር ገደለው። ከዚያም እሱ ወይም የቀጠረው ሰው የክሪስን አካል የሆነ ቦታ ጣለው። ከዚያ በኋላ ኢድ ዕዳውን ለመክፈል የክሪስን ገንዘብ በሙሉ ሰረቀ። የኤልጂ ቴክ እንዲሁም በላስ ቬጋስ ውስጥ ያሉ አንዳንድ ትልቅ ዕዳዎችን ከፈለ። እንዲሁም ከዚያ በኋላ ኢድ የክሪስን ኢሜል አካውንቶች ጠልፎ ክሪስን መስሎ ለ1 ዓመት ሙሉ ከቤተሰቡ ጋር ሲያወራ ነበር። ክሪስ በዓለም ዙሪያ የጀልባ ጉዞ አላደረገም፣ ከኤሪካ ጋርም አልተለያየም ነበር። ክሪስን ገሎ እሱ በምትኩ ይህን አስነዋሪ የተብራራ ውሸት ፈጠረ። እሱ ይህን ሁሉ ክፉ ሐሳብ የነደፈው ቤተሰቦቹ ክሪስ ያልተረጋጋ እንደሆነ ስለሚያውቁ ምናልባትም የራሱን ሕይወት እንዳጠፋ ወይም ምናልባት ኮንጎ ውስጥ ታፍኖ ተገሏል ብለው እንዲያምኑ ለማድረግ ነው። እንዲሁም ኢድ ከሱ ጋር ምንም ግንኙነት እንደሌለው ያንን የጥርጣሬ ሐሳብ ለመፍጠር እየሞከረ ነበር። ነገር ግን እንደ ኢሮፓያን አቆጣጠር በ2015 ይህ ሁሉ ታውቆ ኢድ ክሪስን በመግደል ወንጀል ጥፋተኛ ሆኖ ተገኝቶ የይቅርታ ዕድል ሳይኖር የእድሜ ልክ እስራት ተፈረደበት። የሚያስገርመው ነገር ደግሞ ኢድ እስከ ዛሬ ድረስ ንጹህነቱን ይናገራል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በታሪኩ ላይ ምን ሐሳብ አላችሁ? ኮሜንት ላይ አጋሩኝ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።